ሰላም የማን ዩናይትድ ኢትዮ ፋንስ የዩቲዩብ ገጽ ተከታታዮች እንደምን ሰነበታችሁ? ያው በዚህ ቻናላችን ላይ አንዴ እንጀምራለን አንዴ እናቆማለን። ግን አሁን ኮንሲስተንሲ ባለ ሁኔታ ለመስራት ዝግጅታችን አጠናቀን ጨርሰናል። እንደምታዩት ሴትአፕ አድርገን ጨራርሰናል። ስለዚህ በዚህ በዩቲዩብ ገጽ እጅግ በጣም የሚገራርሙ መረጃዎችን፣ ትንታኔዎችን ታገኛላችሁ። በጣም ፈጣን መረጃዎችን እና እናንተ ደግሞ ሰብስክራይብ በማድረግ ሸር በማድረግ ኮመንት በማድረግ ላይክ በማድረግ እንድትተባበሩን በአክብሮት እንጠይቃለን። ከዩናይትድ ደጋፊዎች ይህ ይጠበቃል። ዛሬ በአንድ ፕሮግራም ወደ እናንተ ቀርብ ያለሁ ማንቸስተር ዩናይትድ ሩበን አሞሪምን አሰናብቷል። ከዚህ በኋላ በጊዜ አሰልጣኝነት እስከ ይህንን ሲዝን ይጨርሳል። ስለዚህ ከሩበን አሞሪም በኋላ ማንቸስተር ዩናይትድ ምን ሊመስል ይችላል፣ እንዲሁም ደግሞ ማን ሊቀጥር ይችላል? ኦሊ ጉናር ሶልሻየር ሊቀጠር ይችላል ተብሎ ይጠበቃል። ማንቸስተር ዩናይትድና ኦሊ ጉናር ሶልሻየር እንዴት አብረው ሊሄዱ ይችላሉ? በጣም በከፍተኛ ሁኔታ ከፍተኛ እድል ያለው እሱ ነው እና ይህንን ፕሮግራም እናንተ ጋር አብሮ ቆይታ በማድረግ ዊሳሸርስ ከመጨረሻው ደቂቃ አብሬያችሁ ቆይታ አደርጋለሁ። እናንተ እኔ ጋር ቆይታ ስታደርጉ ግን ምንም አይነት ደቂቃ እንደማታባክኑ ቃል ልገባላችሁ እወዳለሁ። ማንቸስተር ዩናይትድ ባልተጠበቀ ሁኔታ ሩበን አሞሪምና ያው የዩናይትድ አመራሮች በገቡበት እሰጥ አገባ ምክንያት ሩበን አሞሪምን አሰናብተውታል። ይሄ በብዙዎች የተጠበቀ አልነበረም። ሰኞ ዕለት የሰማኑ ነገር እጅግ በጣም አስደንጋጭም የማይታመንም ነበር። ይባረራል ተብሎ አትጠበቀም ነበር። ግን ከጨዋታው በኋላ የሰጠው ቃለ ምልልስ ወይም ከጨዋታ በኋላ የተናገረው ንግግር፣ ከጨዋታ በኋላ በነበረው መግለጫ ላይ የሰጠው አስተያየት ግን በዩናይትድ ውስጥ የሆነ ጣጣ ሊያመጣበት እንደሚችል ሲጠበቅ ነበረ። ተባሯል። ይሄንን ብዙ የማንቸስተር ዩናይትድ ደጋፊዎች እየተቀበሉት አይደለም። በጣም ብዙዎች ይሄን ነገር ለመቀበል ፈቃደኛ አይደሉም። በጣም ማለት ነው። ምክንያቱም ምንድነው በሩበን አሞሪም ብዙ የሚያምን የማንቸስተር ዩናይትድ ደጋፊ ነበር። ከዚህ ስንብት በኋላ ብዙዎች በጣም በከፍተኛ ሁኔታ ተቃውሞችን ሲያሰሙ ነበረ በኢኒሶች ላይ። በቀጣይ 1958 የተባለ የዩናይትድ ግሩፕ አለና ተቃውሞም ጠርቷል። በፌብራሪ 1 ላይ ማንቸስተር ዩናይትድ በፉልሃም ጋር በኦልድ ትራፎርድ በሚያደርገው ጨዋታ ተቃውሞ ይጠበቃቸዋል ተብሎ ይጠበቃል። መግለጫ አውጥቷል፣ ስቴትመንት አውጥቷል እና ኦሊ ጉናር ሶልሻየር ከመጣ ግን ይህንን ቡድን እንዴት አድርጎ በሲዝኑ መጨረሻ ምን ያክል ደረጃ ይዞ ሊጨርስ ይችላል የሚለውን ግን ስንመለከት አንደኛ የዩናይትድ አመራሮች አሁንም የአውሮፓ መድረክ ማንቸስተር የሚሳተፍበት ጊዜ በክኗል ብሎ አያስቡም። አሁንም እድል እንዳለው ያምናሉ። የሚመጣው አሰልጣኝ ግን ይህን የአውሮፓ መድረክ እንዲያሳትፋቸው ይፈልጋሉ። ዩናይትድን ወደ አውሮፓ መድረክ እንዲመልስ ይፈለጋል። ከዛም በመቀጠል ደግሞ የሚመጣው ጊዜያዊ አሰልጣኝ በዩናይትድ ያደገ የዩናይትድን አይደንቲቲ የዩናይትድን ባህል ይሄ ካልቸሩን በትክክል የሚያውቅ የዩናይትድ ዲኤንኤ ያለው እንዲሆን ይፈለጋል። ለዚህም ነው ካሪክን አናግረዋል። ካሪክ ጋር ቀጠሮ ይዘዋል። ዘአትሌቲክ አናግረዋልም፣ ቀጠሮ ይዘዋልም። ብቻ ግን ንግግር እንደሚያደርጉ ይጠበቃል። ኦሊ ጉናር ሶልሻየር ጋር በዛሬው ዕለት ፌስ ቀጥታ በመገናኘት ንግግር እንደሚያደርጉ ይጠበቃል። ፋብሪዞ ይህን አረጋግጦታል። ስለዚህ ያው ኦሊን ይሾሙታል ተብሎ ይጠበቃል። ካሪክን ምናልባት በምክትል አሰልጣኝነት ሊሾሙት እንደሚችል ይጠበቃል። ምክትል አሰልጣኝ ሊሆን እንደሚችል እየተጠበቀ ይገኛል። ኦሊ ጉናር ሶልሻየር ያው ሩበን አሞሪም ሲሰናበት ፎርሜሽኑን እንዲያስተካክል በዚህ ውስጥ ነው ሰጣ ገባው። ኦሊ ወደ 4-2-3-1 ነው። ይሄ የእሱ ያው ፌቨራይት ነው። በዚህ አሰላለፍ ውስጥ እንደሚቀጥል ነው የሚጠበቀው። ምንም ጥርጥር የለውም። ኦሊ ጉናር ሶልሻየር ይህን አሰላለፍ ይጠቀመዋል። የራሱን ምርጫ ስለሆነ ወደ 4 ተከላካዮች ይመለሳል። 2 ዲስትሮይድ ተጫዋቾችን ይጠቀማል። ከዚህ በፊት ፍሬድና ማክቶሚናይን ሲጠቀም ነበር። አሁን ያው ካስሜሮና ኮቢ ማይኖን አሊያም ደግሞ ማኑኤል ኡጋርቲን ይጠቀማል። ግን የሚጠቀመው ከማይኖ በተሻለ ማኑኤል ኡጋርቲን የመጠቀም እድል ይኖረዋል። ግን ኦሊ ጉናር ሶልሻየር ብዙ ጊዜ የካሪንግተን ምርቆችን በመጠቀም የሚታወቅ ነው። በማንቸስተር ዩናይትድ ለበርካታ ተጫዋቾችን እድል ሰጥቷል። ለማክቶሚናን ጆዜ ሞሪኖን የሰጠው ግን እድልም ቢሰጡ እነ ፔሬራንም ሌሎች አሰልጣኞች ቢሰጧቸው እነ ማርከስ ራሽፎርድን ግን በማጎልበት ደረጃ ሩበን አሞሪም ኦሊ ጉናር ሶልሻየር ትልቁን ድርሻ ይወስዳል። ሜሰን ግሪንውድ እሱ ነው ይህን እድል የሰጠው ያወጣው የሱ ምልምል ነው። ነገር ግን ሌሎች የካሪንግተን ምርቆች ግን በጣም ጥሩ ብቃት ወይም የእግር ኳስ ፕራይማቸውን ማሳየት የቻሉት በአሰልጣኝ ኦሊ ጉናር ሶልሻየር ጊዜ ነው። ስለዚህ ወደዚህ አሰላለፍ ይመጣል ተብሎ ይጠበቃል። የኦሊ ጉናር ሶልሻየር ታክቲክ የጨዋታ ስልት ደግሞ ስንመለከተው
በመልሶ ማጥቃት እጅግ የተካነ ቡድን ነበር በዩናይትድ ያሳዩን። አሁን ጥያቄው ያንን ቡድን አሁን ያሉት ተጫዋቾች ይሄንን ማድረግ ይችላሉ ወይ? የበለጠ ኳስ ጋር ነው ምቾታቸው፣ ከኳስ ውጭ በካውንተር አታክ ፈጣን ተጫዋቾች ናቸው የሚለው ራሱን የቻለ ጥያቄ ነው። ምክንያቱም ፊት መስመሩ ላይ ማቲያስ ኩኛ፣ ሙቡሞ፣ ቤንጃሚን ሴስኮ፣ አማድ ዲያሎ እንደዚህ አይነት ተጫዋቾች ናቸው የሰማሁት እዚህ ውስጥ አለ። ያው ብሩኖ ፈርናንዴዝ 10 ቁጥርን ቦታ ይዛል ተብሎ ይጠበቃል እና ከዚህ በፊት ሲጠቀመው የነበረው አሰልጣኝ ኦሊ ጉናር ሶልሻየር ጄሴ ሊንጋርድ፣ ማርከስ ራሽፎርድ፣ አንቶኒዮ ማርሻል የመሳሰሉ ፈጣን ተጫዋቾች ነው። ጄሴ ሊንጋርድና ማርከስ ራሽፎርድ በመስመር ላይ ምን ያክል በጣም ፈጣን ናቸው፣ ድሪብል ማድረግ ይችላሉ፣ አንድ ላንድ ዋን ቱ ዋን ግንኙነትን ማሸነፍ የሚችሉ ተጫዋቾች ናቸው። በእርግጥ ሙቡሞ ማቲያስ ኩኛም ይሄንን ይችላሉ፣ ግን በደንብ ደግሞ ከኳስ ጋር የተሻለ ምቾት ያላቸው ተጫዋቾች ናቸው። በሎ ብሎክ ሁለተኛ አሰልጣኝ ኦሊ ጉናር ሶልሻየር በጣም ብዙ ትችት የሚያስተናግደው በሎ ብሎክ የሚጫወት ቡድን ላይ ሀሳብ ያጥረዋል። ምን ማድረግ እንዳለበት የማያውቅ ቡድን ነው ተብሎ ይተቻል። ይሄንን ምን አይነት ሶሉሽን አለው? በጣም ትልቁ ፈታኝ ነው። በዩናይትድ በነበረበት 3 ዓመት በዩናይትድ ማሳለፍ ችሏል። የአውሮፓ መድረክ ተሳትፎዎች ነበሩት፣ ያልተጠበቁ ውጤቶች ነበሩት። ማለት በጣም ትልልቅ ቡድኖችን የሚያሸንፍ ቡድን ነበረ። በአውሮፓ መድረክ ፓሪስን አሸንፏል። በፕሪሚየር ሊጉ ኢትሃድ ሂዶ ስታንፎርድ ብሪጅ ሂዶ ደጋግሞ ድሎችን አስመዝግቧል። ግን አሁን ጥያቄው ምንድን ነው? በሎ ብሎክ የሚጫወቱ ቡድኖችን ግን እንዴት ማሸነፍ እንዳለበት አያውቅም። ዩናይትድ ባለፉት 7-8 ጨዋታዎች አሁን በተከታታይ እየጣለ ያለው በሎ ብሎክ የሚጫወቱ ቡድኖች ናቸው እያስጣሉት ያሉት። ላለመውረድ የሚፎካከሩ ዌስትሃም፣ ሊድስ፣ በርንሌይ እነዚህን ደግሞ ስንመለከተ 18ኛ፣ 19ኛ፣ 17፣ 16ኛ የሚገኙ ክለቦች ናቸው። ወልቭስ 20ኛ ነው አይደል? 17፣ 18፣ 19፣ 20 የሚገኙ ቡድኖች ዩናይትድን አስጥለውታል። ሊድስ፣ ዌስትሃም፣ ወልቭስ፣ በርንሌይ እነዚህ ቡድኖች በቅደም ተከተል ከ17 እስከ 20ኛ ደረጃ ያሉ ቡድኖች ናቸው። ለእነዚህ አይነት ቡድኖች ምን አይነት መፍትሄ አለው የሚለው ራሱን የቻለ ጥያቄ ነው። ሌላው ኦሊ ጉናር ሶልሻየር እጅግ በጣም ታታሪዎችን ይፈልጋል የሚለፉ። ለምን ማክቶሚናይና ፍሬድን ሲጠቀማቸው የነበረው የበለጠ ኢነርጂ ስለነበራቸው ነው። ብዙ ሜዳ ያካልሉ ነበረ። የበለጠ ወኔ ፓሽን ነበራቸው። ሶልሻየር ፓሽን ይፈልጋል፣ ስሜት ይፈልጋል፣ የበለጠ ወኔ ይፈልጋል። እነዚህ ተጫዋችም ኦሊ ጋር እንዲሰሩ ያደረጋቸው እውነት ለማውራት ያላቸውን ስኪል አቢሊቲ ደግሞ ከገመገም በዩናይትድ ሶልሻ ከለቀቀ በኋላ እነዚህ ተጫዋቾች አገልግሎት መስጠት አልቻሉም፣ ለቀዋል። እድሎችም አትሰጣቸውም በቴናግ ጊዜ ማለት ነው። ስለዚህ ምንድን ነበሩ ማለት ነው? ፓሽኔት ነበሩ፣ ፓሽን ነበራቸው፣ የመጫወት ፍላጎት ነበራቸው። 2 የዩናይትድን አይደንቲቲ በትክክል የተረዱ ነበሩ። በተለይ ማክቶሚናይ ኦሊ የሚፈልገው የዩናይትድን አይደንቲቲ በደንብ የዩናይትድን ታሪክ ካልቸር የሚያውቅ ተጫዋች ይፈልጋል። ለምን በሱ ጊዜ በጣም ጥሩ የነበሩ ተጫዋች እነ ማርከስ ራሽፎርድ፣ ጄሴ ሊንጋርድ፣ ማክቶሚናይ ጥሩ ነበሩ በሱ ጊዜ። ሉክሾ የተለያዩ ተጫዋቾች በተለይ እንግሊዛዊ የሆነ የብሪቲሾችን ተጫዋች ይወዳል ኦሊ። ሲያስፈርም የነበረው እነዛን ነው እና እነዚህ ተጫዋቾች ፓሽን ግን ነበራቸው። የዩናይትድን ደግሞ ታሪክ ጠንቅቀው የሚያውቁ ተጫዋቾች ነበሩ። ስለዚህ ኦሊ ጉናር ሶልሻየር እንደዚህ አይነት ተጫዋች ይፈልጋል። አሁን ያሉት ተጫዋቾች ያንን ማሟላት ይችላሉ ወይ? ራሱን የቻለ ጥያቄ ነው። እነዚህን ተጫዋቾች የበለጠ ማነሳሳት ይችላሉ ወይ? ይሄንም ራሱን የቻለ ጥያቄ ነው። ምክንያቱም የአሁኑ ሹመትና ጊዜያዊ አሰልጣኝም ቢሆን ከጆዜ ሞሪኖ በኋላ የተረከበው ቡድን ፍጹም የተለያዩ ቡድኖች ናቸው። ለምን እንደሆነ ታውቃላችሁ? ምክንያቱም በዛ ሰዓት ሲረከብ ጆዜ ሞሪኖን አኩርፈዋል። ያኮረፉ ተጫዋቾች ናቸው፣ በጣም ብዙ ተጫዋቾች አደል። ጆዜ ሞሪኖ ያው ምን አለ? ፖል ፖግባ ቫይረስ ሲል ነበር አደል የጠቀሰው። ማርከስ ራሽፎርድ ጋር፣ ማርሻል ጋር፣ ጄሴ ሊንጋርድ ጋር፣ ሉክሾ ጋር፣ እያንዳንዱ ተጫዋቾች ጋር በጣም ብዙ ተጫዋቾች ጋር ሰጣ ገባ ውስጥ ነበር። አንደር ሄሬራንም የመሰለፍ እድል እየሰጠው አልነበረም። ኋን ማታም ጋር እንዲሁ በቃ ሁሉም ተጫዋቾች ጋር በሚባል መልኩ ያው ሉካኩ ነበር እሱ ጋር ሉካኩም ጋር አንዳንድ ነገሮች ነበሩ እና እንደዚህ አይነት ሰጣ ገባ ውስጥ ነበረ። አኩርፈዋል። ለመጫወት ኢንተረስት የላቸው ነበረ። ሜዳ ላይ ያላቸውን ብቃት አውጥተው ሲጫወቱ አልነበረም። ኦሊ ጉናር ሶልሻየር መጣ። ከዛ በኋላ ኮምፕሊትሊ ነው የተቀየረው።
ኦሊ ጉናር ሶልሻየር ሲመጣ የበለጠ ለመጫወት ተነሳሽነት ነበራቸው። ያኮረፉ ተጫዋቾች የበለጠ ለመጫወት ፈቃደኛ ነበሩ። ኢነርጂያቸውን ቆጥበው ነበረ፣ ለጆዜ እየሰጡ አልነበረም። በዚህ ምክንያት ሜዳ ላይ ጥሩ ፐርፎርመንስ ያደርጉ ነበር እነዚህ ተጫዋቾች። አሁን ግን በሩበን አሞሪም ጊዜ ብዙ ያለመጡ ተጫዋቾች አሉ ብዬ አላስብም። ለምን አሁን ላይናፕ ውስጥ ይገባሉ ተብሎ የሚጠበቁ ተጫዋቾች ጋር ያን ያክል ቁርሾ የለውም ነበር ሩበን አሞሪም። ውጤቱም በውጤት ደረጃ ማለት 5ኛ ደረጃ ላይ እያለን ሩበን አሞሪም የተባረረው ተጫዋቾች ጋር ሰጣ ገባ ውስጥ ገብቷል ተብሎ ሲዘገብም አልነበረም። ከኮቢ ማይኖ ውጭ ሌሎች ተጫዋቾች ጋር ምናልባት ማኑኤል ኡጋርቴ አይነት ተጫዋች ማኑኤል ኡጋርቴ፣ ኮቢ ማይኖ እድሎች እየተሰጧቸው ስላልነበረ እነሱ ጋር የሆነ አይነት ግንኙነት ሊኖረው ይችላል። ሌሎች ተጫዋቾች ግን በጣም ደስተኛ ናቸው። አዳዲስ ፈራሚዎችም በሱ ጊዜ ጥሩ ፐርፎርም እያደረጉን ነው። በጣም ደስተኛ ናቸው፣ እየተጫወቱ ነው። ሌሎችም ኤክስፔሪንስ ያላቸው ተጫዋቾች እየተሰለፉ ነው። ሶልሻየር መቶ ላይናፕ ውስጥ ይገባሉ ተብሎ የሚጠበቁ ተጫዋቾች ግን ሩበን አሞሪም ጋር ውዝግብ ውስጥ የገባ ተጫዋች የለም፣ ወይም ደስተኛ ያልሆነ ተጫዋች የለም። አሁን እንዴት ማነሳሳት ይችላል እነዚህን ተጫዋቾች? ሌላው ችግር እኔ ኦሊ ጉናር ሶልሻየር ጋር ይሆንበታል ብዬ የማስበው ከ3-4-3 ወደ 4-2-3-1 ነው የሚቀየረው። ፉልባኮቹ ሁለት ደግሞ ፊት መስመር ላይ አማድ ያሉ የግዴታ ወደ ዊንገር ይሄዳል ማለት ነው። አሁን 10 ቁጥር ዩናይትድ አይጠቀምም፣ 10 ቁጥር ነው የሚጠቀሙ። ብሩኖ ፈርናንዴዝ 10 ቁጥሩን ከያዘ ማቲያስ ኩኛ፣ ቤንጃሚን ሴስኮ፣ ሙቡሞ፣ አማድ ያሉ አሉ ማለት ነው። 4 ተፎካካሪ ተጫዋቾች አሉ። ጆሹዋ ዝርክዚን ትተኑ እነዚህ ላይናፕ ውስጥ ለመግባት በጣም ብቃት ያላቸውና ለመፎካከር ዝግጁ የሆኑ 4 ተጫዋቾች አሉ። ከነዚህ ተጫዋቾች የሚመርጠው ማንን ነው? በሐሰተኛ 9 ቁጥር ማቲያስ ኩኛን አድርጎ ሙቡሞና አማድ ያሉን ይጠቀማል። አማድ ያሉንስ ቢጠቀመው አማድ ያሉ ብዙ ጊዜ ከቀኝ መስመር ሲነሳ የግራ እግሩ ስለሚመቸው በደንብ ለማጥቃት ምቾት አለው። በግራ መስመር ላይ ሲሰለፍ ብዙ ጊዜ እንደተመለከትነው በአሞሪም ጊዜ እዚህ ቦታ ላይ በዚህ ሲዝን አንዳንድ ጊዜ ተሰልፏል። ከዊንገር ወደ 10 ቁጥር ሆኖ ግን በጣም ጥሩ ፐርፎርም አላደረገም። ስለዚህ ከነዚህ ተጫዋቾች ማንን ይመርጣል? ማንን ወደ ተጠባባቂ ወንበር ያወርዳል? ሜሰን ማውንት እዚህም ላይ አለ። ሜሰን ማውንት እሺ፣ አንዳንዴ ካስሜሮና ብሩኖ ፈርናንዴዝም ሜሰን ማውንትን እያደረገ መሀል ላይ ሊጠቀም ይችላል። ማቲያስ ኩኛንም እዛ እያስገባ ሜሰን ማውንት አለና እንዴት ነው ለዚህስ መፍትሄ ያለው? ማንን የተሻለ የመሰለፍ እድል የሚሰጠው የሚለውን ነገር ራሱን የቻል ጥያቄ ነው። ምክንያቱም ጊዜ አሰልጣኝ ደግሞ አንዳንድ ጊዜ በጣም አስቸገር። ራግኒክ መጥተው በጣም በብዙ መልክ ተቸግረዋል። እጅግ በጣም የዩናይትድ የውጤት ቀውሱ ቀጥሎ ነበር ራግኒክም ከመጡ በኋላ ማለት ነው። እና ለእንደዚህ አይነት ነገሮች ምን አይነት መፍትሄ አለው? የተወሳሰበ ነገር አለ። ሁለት ደግሞ ፉልባክ ላይ ዲያጎ ዳሎ በጣም ወደ 4 ተከላካይ ሲጠቀም ፉልባኮቹ በማጥቃት ረገድ የተዋጣላቸው መሆን አለ። እስከዛሬ በ3-4-3 ሲሆን ዊንገሮቹ ናቸው በማጥቃት ረገድ ብዙ ተጽዕኖ እንዲያደርጉ ብዙ ሚና የሚሰጣቸው። አሁን ግን ፉልባኮቹ ዲያጎ ዳሎት ይህንን ማድረግ ይችላል ወይ የሚለው ራሱን የቻለ ጥያቄ ነው። ኒሰር ማዝራዊ የበለጠ እኔ ፉልባክ ላይ ከሚሰለፍ ይልቅ የሴንተር ባክ ሆኖ ሲሰለፍ የተሻለ ነውና ለእንደዚህ አይነት ነገር ምን አይነት መፍትሄ ይዞ ይመጣል የሚለው ነገር ራሱን የቻለ ጥያቄ ነው። ዩናይትድ ከዛ በኋላ ለመልሶ ማጥቃት ራሱ እነዚህ ተጫዋቾች አሁን ያሉት ተጫዋቾች ለመልሶ ማጥቃት ምን ያክል በጣም ምቹ ናቸው የሚለውም ራሱን የቻለ ጥያቄ ነው። እነዚህን ጥያቄ እንዴት ይፈታቸዋል የሚለውን አብረን የምናይ ይሆናል። ግን እንደዚህ አይነት ችግሮች እንደሚያጋጥሙት መናገር ይቻላል ኦሊ ጉናር ሶልሻየር። ሁለት ደግሞ ሌላው ኦሊ ጉናር ሶልሻየር በቋሚነት ሊቀጥል ይችላል ወይ ብለን ስንጠይቅ አይ ዶንት ቲንክ ሶ አይመስለኝም። ምክንያቱም አሁን ኢኒውሶች በጣም አጣብቂኝ ውስጥ ገብተዋል። በቀጣይም ዘአትሌቲክም እንደዘገበው ከሆነ ምንድነው ኢኒውሶች በአጭር ጊዜ ዩናይትድን ስኬታማ ማድረግ የሚችል አሰልጣኝ ነው የመቅጠር ፍላጎት ያላቸው። ስለዚህ ኦሊ ጉናር ሶልሻየር በቋሚነት የመቀጠል እድሉ በጣም ጠባብ ነው ማለት ነው። ምክንያቱም ከዚህ በፊት እድል ተሰጥቶት ያን እድል አብክኗል። አሁን በጊዜያዊ አሰልጣኝነት ምንም አይነት ውጤት ቢያመጣ የበለጠ እነሱ የሚፈልጉት ይመስለኛል ሉዊስ ኤንሪኬ ጥሩ ሲቪ ያለው አሰልጣኝ ሉዊስ ኤንሪኬ በቀጣይ በክረምት ላይ ናግሊስማን ከጀርመን ሊለቅ ይችላል። ቶማስ ቱሄል ከእንግሊዝ ማምጣት እንችላለን ብለው ሊያስቡ ይችላሉ። ፔፕም ጋርዲዮላ ከማንቸስተር ሲቲ ይለቃል። ይሄ ቅጥር ይሳካል አይዶን ነው፣ በጣም ከባዱ ነው። ሁለት ደግሞ ኦሊ ጉናር ሶልሻየር ራሱ
ማለት ኮምፕሊትሊ ውጤቱን ቀይሮ ሶስተኛ ሁኑ ሁለተኛ ሁኑ ከጨረሰ ተስፋ ሰጭ እንቅስቃሴ ካደረገ የማይሰጥበት ምክንያት አለ ብዬ አላስብም። ሀሳባቸውን ሊያስቀይር እንደሚችል ይሰማኛል። እና እንደዚህ አይነት ብቻ የተወሳሰበ ነገር አለ። እስቲ ኦሌ ጉናር ሶልሻየር ከመጣ በኋላ የምንመለከተው ይሆናል። ማንቸስተር ዩናይትድ በነገው ዕለት ከብራይተን ጋር ጨዋታ ያደርጋል። ይህንንም ጨዋታ ትንታኔዎችን ይዘን የምንቀርብ ይሆናል በዚሁ በዩቲዩብ ገጻችን። እናንተ ግን ይህን ዩቲዩብ ገጻችን ሳብስክራይብ በማድረግ እንድትተባበሩን በአክብሮት እንጠይቃችኋለን።